ሰላም የሉዋም ቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ስለ ኢንተርፕረነሪያል ማይንድሴት ፕሮግራም የምናይ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አባል ይሁኑ። እንግዲህ የኢንተርፕረነሪያል ማይንድሴት ትርጉም የስራ ፈጠራ አስተሳሰብ ማለት ሲሆን ኢንተርፕረነሪያል ስንል አንድ ሰው የስራ ፈጠራ ሙከራ የሚያደርግ ለሱ የሚወስደው ሪስክ ግምት የሚያስገባ ወይም someone who organize business venture and assume the risk for it እንለዋለን። ማይንድሴት ስንል ደግሞ በአካባቢያችን እንዲሁም በዓለም ዙሪያ ያለ ነገር እንዴት መገንዘብ እንዳለብን ያለን እምነትና አስተሳሰብ ወይም ደግሞ attitude beliefs that shape how we perceive respond the world around us የሚል ትርጉም ይሰጠናል። በአጠቃላይ ችሎታ ለማሻሻልና በተከታታይና በቋሚነት ለመማር ለውጤታማ ውድድር እና የተለያየ ሀሳብ እንዲኖረን ወሳኝ ለመሆን እርምጃ ለመውሰድ ኃላፊነት ለመቀበል ጭምር። ኢንተርፕረነሪያል ማይንድሴት ወይም የስራ ፈጠራ አስተሳሰብ የምንለው በሌላ አባባል ቆራጥ ሀሳብ በመያዝ ሀሳቦች ወደ እውነታ መቀየር በራስ አሰራር የተቀረጸ ወይም ሼፕድ የሆነ የስራ ፈጠራ ማለትም ጭምር ነው። ፕላስ በተቋም የፈጠራ ፕሮጀክት እና በጠንካራ ሰራተኞች ጥረት የተደገፈ ሲሆኑ እድገት ካለው አስተሳሰብ ጋር ዴዲኬት በመሆን አይነተኛ ለውጥና ብልጽግና ለማምጣት ኢላማ ያደረገ ነው። ከዚህ ቀጥለን የምናየው የኢንተርፕረነሪያል ማይንድሴት ኤሌመንት ወይም የስራ ፈጠራ ባህሪያቶች ከምንላቸው መካከል አንዱ ቴኪንግ ካልኩሌትድ ሪስክ ወይም የተሰላ ሪስክ መውሰድ ሲሆን በስትራቴጂ ዘዴ መጓዝ እንዲሁም ለመሸጋገር ፍቃደኛ መሆን። ሁለተኛው ደግሞ ፍሌክሲቢሊቲ ወይም ተለዋዋጭነት ስንል ደግሞ ሁኔታ እንደሚጠይቀውና እንደ አስፈላጊነቱ ፈጣን የአሰራር ዘዴ ለማስተካከል የሚያስችል ሲስተም ያለው ሲሆን፣ ሶስተኛው ደግሞ ክሪኤቲቪቲ ወይም ደግሞ ፈጠራነት የምንለው ነው። ይሄኛው ከሳጥን ውጭ በማሰብ አዲስ የተለየ መፍትሄዎች ማግኘት ሌሎችም ያጠቃለለ ነው። ከዚህ ቀጥለን ደግሞ የኢንተርፕረነሪያል ማይንድሴት ጠቀሜታ እናያለን። የኢንተርፕረነር ማይንድሴት ጥቅም ከሚባሉት ቁጠባዊ እድገት ያቀላጥፋል፣ ማህበራዊ ለውጥ እንዲሁም ፈጠራ ያስፋፋል። ኢንተርፕረነርሺፕ በትክክለኛ አሰራር ምርምር እድገት ጊዜ ያለፈባቸው የቆዩ የቴክኖሎጂ አሰራር ስርዓቶች በማምጣት እና ምርቶች እንዲሁም ለገበያ የተሻለ ምርትና አገልግሎት አዳዲስ ቴክኖሎጂ ውጤቶች በማስገባትና በማካተት ለግብይት ያስፋፋሉ፣ እንዲሁም ችግሮች ለመፍታት ጭምር። ኢንተርፕረነሪያል ስንል በየትኛውም ዘርፍ ውጤታማ ለመሆን እንዲሁም ህይወት ለማሻሻል ትልቅ ሚና አለው። በግል ይሁን በሙያ ህይወት ውስብስብ ጉዳዮች ለመዘርዘር ምርትና አገልግሎት አዳዲስ ስራዎች በመፍጠር ለኢኮኖሚ እድገት ዓለም የተሻለ ቦታ ለማድረስ ያካትታል። ከዚህ በተጨማሪ በአንድ ሀገር ካፒታል ውጤታማ የሆነ መንገድ ለመጠቀምና ህዝባዊ ፖሊሲ በመቅረጽ ለቁጠባ እድገት አስፈላጊ ነው። ከቢዝነስም በላይ ዓለምን የሚያሸጋግር ጉዳይ ሲሆን ምክንያቱም ደግሞ ኢንተርፕረነሮች ትርፉ ለማግኘት በሚል ተስፋ ብቻ ሳይሆን በማህበራዊ ጉዳይ ለማህበረሰብ የሚያጋጥም ችግር ኃላፊነት ወስደው የሚሰሩ ናቸው። ይሁን እንጂ በልማት ላይ ለህብረተሰቡ የኢንተርፕረነርሺፕ አስፈላጊነት በተወሰነ መልኩ ከፍለው የሚያብራራ ሲሆን የስራ ፈጠራ አስፈላጊነት በጣም ሀሳበ ሰፊ ያለው ዘርፍ ነው። እንዲሁም ሰፋ ያለ አዳዲስ ስራዎች እድል ይፈጥራል። በእያንዳንዱ ሰው ዙሪያ የንግድ እንቅስቃሴ ፈጠራ በማምጣት የግል ስራዎች ላሉት ጸጋዎች በበለጠ ትርፋማ በሆነ መንገድ በመጠቀም ምርቶች በማሳደግ ችሎታም አለው። በተጨማሪ ደግሞ ለትልቅ ኢንዱስትሪ ልምድ ያላቸው ሰራተኞች ያዘጋጃል። ፋይናሊ የአንድ ሀገር ጠቅላላ የስራ ትልቁ እድገት በኢንተርፕረነርሺፕ የተመሰረተ ነው። አሁን ደግሞ የኢንተርፕረነሪያል ማይንድሴት ችሎታችን እንዴት እንደምናሳደግ የማይንድሴት ወይም የስራ ፈጠራ አስተሳሰብ ዴቨሎፕ ከሚያደርጉልን መንገዶች እነዚህ ናቸው። መጀመሪያው ሃቭ ግሮዝ ማይንድሴት ወይም የእድገት አስተሳሰብ መኖር። ኢንተርፕረነር ለመሆን ለእድገት ክፍት አስተሳሰብ ሊኖርህ ይገባል። ግሮዝ ማይንድሴት ማለት አቅምና ብልሃት ከጥረት ጥሩ ትምህርት በመውሰድ እንዲሁም ከስህተቶች በመማር እድገት እንደምትፈጥርና የጸና እምነት በመያዝ ችግር ለመጋፈጥ ዝግጁ እንድንሆንና በተጨማሪም ለትምህርት ከፍተኛ ፍላጎት እንዲኖረን ያደርጋል። በሌላ አባባል ግሮዝ ማይንድሴት ችሎታ በጥረት ጠንክረህ በመስራት ዴዲኬት በመሆን የሚያሳድግ ነው። ምክንያቱም ግሮዝ ማይንድሴት ሲኖር ለፈጠራነት የኢንተርፕረነሪያል ማይንድሴት ችሎታ ለህብረትም በተጨማሪ ቻሌንጅ በማሳተፍ ከውድቀትም ያስተምራል። እንዲሁም ሳፖርት ሲስተም ዴቨሎፕ በማድረግ አዎንታዊ አስተሳሰብና
ጠንካራ የሆነ የስራ ስነ ምግባር ለማዘጋጀት፣ ትኩር ለመሆን ጭምር ተጽዕኖ ለመፍጠር፣ ኔትወርክ ለመመስረት ለዚህ ሁሉ ጠቀሜታ ያለው ሲሆን ከፊክስድ ማይንድሴት ይልቅ ግሮዝ ማይንድሴት አስተሳሰብ በመምረጥ ለተሻለ የኢንተርፕረነር ቢዝነስ ስኪላችን እናሳድጋለን። ከዚህ በተጨማሪ ደግሞ አላማዎች ሴት በማድረግ በተከታታይ በመማርና የአስተሳሰብ እድገት እንዲሁም ክሪቲካል ቲንኪንግ አዳፕት ለማድረግ ከጥረት ጋር ማሻሻል ያስችላል። በአጠቃላይ ለማንኛውም የህይወት ሙያ መንገድ ይህንን አመለካከት በመያዝ ለቻሌንጅ እንደ እድል አጋጣሚ በመያዝ ወደፊት ውድቀት ከስህተት ለመማርና ችግሮች ለመፍታት ቫልዩ ለመፍጠርም ያካትታል። ሁለተኛው ደግሞ ቢ ዊሊንግ ቱ ኤክስፐሪመንት ወይም ለመፈተን ፈቃደኛ መሆን። ይሄ ዘዴ አዳዲስ ነገሮች በመሞከር ምን መስራት እንደሚቻልና ለነገሮች በአዲስ መንገድ እንዲሁም በፈጠራዊ አስተሳሰብ ሙከራ በማድረግ ለአዳዲስ ሀሳቦች ክፍት መሆን ማለት ነው። So we should practice creative thinking and be willing to experiment። በተጨማሪ ደግሞ መሳሳትና መውደቅ አለመፍራት ለኢንተርፕረነሪያል ማይንድሴት እድገት ትልቅ ሚና ያለው ሲሆን ምክንያቱም ደግሞ መውደቅ የፈጠራዊ አሰራር አካል ስለሆነ ነው። አዲስና የተሻለ ሀሳብ ለመድረስ ያግዛል። Because being open to new idea ወይም ለአዲስ ክፍት መሆን ክሪኤቲቭ አስተሳሰብ እንዲኖረን ይረዳናል። እንዲሁም ራስህ ከሌሎች ለነሮች ፈጠራ ያላቸው ሰዎች በማገናኘት የተለያዩ አስተሳሰብ ለማግኘትና ለመነቃቃትም ጭምር ያጠቃልላል። ስለዚህ be willing to experiment ወይም ለመፈተን ፈቃደኛ መሆን የምንለው አዲስ ፈጠራ ለማሞከር ለአዳዲስ ሀሳቦች ኦፕን መሆን ነው። ሁለተኛው ለኢንተርፕረነሪያል ማይንድሴት ስኪላችን ዲቨሎፕ የሚያደርግልን ሲሆን ሶስተኛውና የመጨረሻው ደግሞ ቲንኪንግ አውት ኦፍ ቦክስ ኦር ከሳጥን ውጭ ማሰብ የምንለው ለኢንተርፕረነሪያል ማይንድሴት ዴቨሎፕመንት ጠቃሚ ሲሆን ከጋራ አስተሳሰብ በመውጣት ወይም ኮመን ቲንኪንግ አስተሳሰብ በማስወገድ በአዲስና ያልተለመደ መንገድ ማሰብ መቻል ማለት ነው። እንዲሁም ለቆየ አሰራርና አካሄድ በማሻሻልና ፍጹም አዲስ ሀሳብ በመመስረትም ነው። አብዛኛው ሰዎች በጋራ የሚያስቡት አስተሳሰብ በአዲስ መልኩ በማሰብ ለችግሮች መፍትሄ በማምጣት ለምርቶችና ለተቋም በተለየ መልኩ አድቫንስ በማድረግ ለኢንተርፕረነርሺፕ ማይንድ ሴት እድገት ያግዛል። ስለዚህ ቲንኪንግ አውት ኦፍ ቦክስ ሳጥን ውጭ በማሰብ ሂደት ላይ we should take calculated risk ወይም የተሰላ ሪስክ በመውሰድ እንዲሁም ፕላን ማድረግም አስፈላጊም ነው። ምክንያቱም ደግሞ ፕላኒንግ ኦር ስትራቴጂ በመከተል ለኢላማ ለመድረስ ተገቢ እርምጃ ለመውሰድ የሚያግዝ ሜካኒዝም ስለሆነም ከጋራ አስተሳሰብ ማውጣት ስንል ለምሳሌ አንድ ፖላንዳዊ ሰውዬ ከኢትዮጵያ ወደ ሀገሩ ጤፍ ወስዶ ወደ ቢራ እንደሚቀይረው ካወቅን ይሄ ከጋራ አስተሳሰብ ማውጣት ይባላል። ምክንያቱም ለሺህ ዓመታት የቆየ አስተሳሰብ እንጀራ ለምግብ እንደሚውል ብቻ ስለሆነ ይሄ ኮመን ቲንኪንግ ነው። ስለዚህ ከሱ የተለየ አስተሳሰብ አሰራር በመፍጠር ለፈጠራ ህይወትና ለከፍተኛ እድገት የሚያደርስ ይሆናል። ከጋራ አስተሳሰብ ወጥተን ክሪኤቲቭ እንድንሆን ከሚያደርጉን ክፍሎች አካባቢ፣ አስተዳደግ፣ ህብረተሰብ ናቸው። እነዚህ ለችሎታችን ትልልቅ ተጽዕኖ አላቸው እንዲሁም ለፈጠራ ሂደት። ከዚህ በተጨማሪ ደግሞ ኪሪየስ ወይም ለማወቅ ጉጉ መሆን የሚባለው ሲሆን ኪሪየስ መሆን ማለት ማንኛውም ነገር ለማድረግ ለምን እንደሆነና እንዴት እንደሆነ መጠየቅ፣ ማጣራት እና ማረጋገጥ ያጠቃልላል። በዚህ ሂደት ላይ የተባለው ወይም የቆየ ነገር ዝም ብሎ መቀበል ሳይሆን ሁሉም መርምረን በማየት ዲፕሊ ማወቅ ስለሆነ ይሄ ደግሞ ለክሪኤቲቪቲ መሰረት ስለሆነ ነው። ስለዚህ ከሳጥኑ ውጭ በማሰብ የተለመደው መንገድ አለመውሰድ፣ አዲስ ሀሳብ በመቅረጽ ለስኬታማ የቢዝነስ ትራንዛክሽን ፕሮሰስ ፕላስ የተለየ ባህሪ የተሰሉ አሰራሮች ለማሻሻል እና አዳዲስ ሀሳቦች ለማግኘት ከፍተኛ አስተዋጽኦ አለው። ለምሳሌ የአንድ ኢንተርፕረነር አዲስ ምርት ወይም አገልግሎት ሀሳብ ሲያቀርብ ሌሎች እሱን ይከተላሉ፣ እንዲሁም የዚህ ሀሳብ ለማጣራት ይነሳሳሉ። በዚህ ፕሮሰስ ላይ ለፈጠራ ኢንዱስትሪ በተዋሃደ ተግባር ለኢንተርፕረነር ስራ ክንውን ያቀላጥፋል። ከሱ በተጨማሪ እርስ በእርስ ለመስራት እቅድና ሀሳቦችን ለማካፈልም ማበረታታት እድል ይከፍታል። በአጠቃላይ ለውጥ ያለው የኢንዱስትሪ ሁኔታና ለስራ ፈጣሪነት ለሌሎች በር የሚከፍት ሲሆን የኢንተርፕረነርሺፕ አስፈላጊነት ኢኮኖሚያዊ እድገት ብዙ ተግባራዊ ለውጥ እንዳለው እንረዳለን። ስለዚህ ቲንኪንግ አውት ኦፍ ቦክስ ለኢንተርፕረነሪያል ማይንድሴት ችሎታችን የሚያሳድግልን መንገድ ነው።
ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ ማቴሪያል እስከምንገናኝ ሰላም ሁኑ።